በሆነ መልኩ መጠቀም ከባለድርሻ አካላት እንደሚጠበቅ ተገልጿል። ተጨማሪ ያለን የቤኒሻንጉል ጉሙዝ ክልል ማዕድን ሀብት ቢሮ ኃላፊ አቶ ቲጃኒ አደም እንደተናገሩት በክልሉ የሚገኙ የማዕድን ሀብቶችን በጥንቃቄና በአግባቡ ማልማት በዘርፉ የሚገኘውን ምርት ዘላቂ ለማድረግ ያግዛል ብለዋል። የማዕድን ሀብት እንዳይባክን በቴክኖሎጂ የታገዘ የልማት ስራዎችን ከመስራት አንጻር በሚፈለገው ልክ እየተሰራበት አለመሆኑን የገለጹት አቶ ቲጃኒ ኢንስቲትዩቱ እየሰጠ ያለው ስልጠናም በዘርፉ የሚስተዋሉ ችግሮችን ለመቅረፍ እንደሚያግዝም ጠቁመዋል። ይሄ ኬሚካል መጠቀም ምናልባት ሰው አሁን ገንዘብ ስለሚያገኝ ወርቅ ስለሚያገኝ ላይታየው ይችላል። ግን የዛሬ 50 60 ዓመት ሊያስከትለው የሚችል አደጋ ግን በጣም ከባድ ነውና እሱንን ለመቅረፍ እና ሀብቶቻችንም በተገቢው መንገድ ለመጠቀም ይሄ ስልጠና በጣም አስፈላጊ ሆኖ ነው የታየው። የማዕድን ኢንዱስትሪ ልማት ኢንስቲትዩት የአርቲዝናል ማይኒንግ ዴስክ ኃላፊ አቶ ታጠቅ ታደሰ በበኩላቸው ስልጠናው በማዕድን ልማት ዘርፉ የተሰማሩ አምራቾች በማወቅም ይሁን ባለማወቅ የሚጠቀሙትን በተለይም ሜርኩሪ የሚባል ኬሚካል በሰዎች ጤና ብሎም አካባቢ ላይ የሚያሳድረውን ተጽዕኖ ተረድተው ከድርጊታቸው እንዲቆጠቡ ያግዛቸዋል ብለዋል። የአሶሳ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ልዩ አማካሪ ዶክተር ቁምላቸው አለሙ በበኩላቸው የማዕድን ዘርፉ ለኢኮኖሚያዊ እድገት የሚያበረክተው አስተዋጽኦ ከፍተኛ ቢሆንም በጥቃቅንና አነስተኛ ማህበራት የአመራረት ሂደት ውስጥ አገልግሎት ላይ የሚውሉ ኬሚካሎች በአካባቢ በሰውና በእንስሳት ጤና ላይ ከፍተኛ ጉዳት እንደሚያደርስ ተናግረዋል። ዩኒቨርሲቲው ባህላዊ የወርቅ አወጣጥ ሂደት ጋር ተያይዞ የሚኖሩ ዘርፈ ብዙ ጉዳቶች ላይ የጥናትና ምርምር ስራዎችን እየሰራ መሆኑን ያሳወቁት አማካሪው ከአደገኛ ኬሚካል የጸዳ የወርቅ ልማት ስራን ለመስራት የሚያስችል ቴክኖሎጂን ማበልጸግና ማስተዋወቅ በዘርፉ የሚስተዋሉ የጎንዮሽ ጉዳቶችን ለመቀነስ እንደሚያስችልም አመላክተዋል። አሶሳ ዩኒቨርሲቲ የማዕድን ልማት ዘርፍ ውጤታማና የአካባቢ ስዳር በጠበቀ መልኩ ዘለቄታዊ በሆነ መልኩ ለህብረተሰቡ ለክልሉና ለሀገር ሁለንተናዊ እድገት አስተዋጽኦ ማስመዝገብ እንዲችል ተመሳሳይ ስልጠናዎችን፣ ምርምሮችና ቴክኖሎጂዎችን በቀጣይነት ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራ እየገለጽኩኝ በወርቅ ምርት ሂደት ላይ ኬሚካሎች በአካባቢና የግል ጤና ላይ የሚያደርሱትን ተጽዕኖ ለመቀነስና ምርታማነትን በሚያሻሽለው የቦራክስ ቴክኖሎጂ ዙሪያም በክልሉ ለሚገኙ የአነስተኛ ደረጃ የወርቅ አምራቾች ስልጠና እየተሰጠ ነው።